በመኪና ምርቶቹ የምናውቀው ሆንዳ አሁን ላይ ሮኬት ይዤ መጥቻለሁ ብሏል። የጃፓኑ የመኪና አምራች የነበረው ድርጅት ሆንዳ አሁን ላይ ሮኬት አምርቷል። በዚህ ሳምንት የተሳካ የሮኬት ሙከራውን አድርጓል። ሮኬቱ ሪዩዘብል የምንለው ሮኬቶች እንደገና ደጋግሞ የመጠቀም ቴክኖሎጂ አሁን ላይ ተለምዷል ከስፔስ ኤክስ በኋላ። ይህንን ቴክኖሎጂ ነው በዚህ ሳምንት ቴስት ያደረገው እና የሚገርም የሮኬት በረራ ነበር የተሳካው። ያለምንም ችግር ሮኬቱ ተነስቶ እንደገና ደግሞ የተነሳበት ቦታ ላይ አርፏል። ጃፓን በጠፈር ምርምር በዓለም ላይ 5ኛዋ ሀገር ናት፣ ከፍተኛ እድገት እያስመዘገበች። አይስፔስ የሚባል የጃፓን የግል የጠፈር ድርጅትም ባለፈው ዓመት ጨረቃ ላይ ማረፍ ችሏል። አሁን ደግሞ ሆንዳ ሪዩዘብል ሮኬቶችን ይዞ መጥቷል። የሞከረው ሮኬት ወደ 6.3 ሜትር ያህል ቁመት ሲኖረው 85 ሳንቲሜትር ደግሞ የጎን ስፋት ነበረው። ይህ ሮኬት ደግሞ ወደ 1312 ኪሎ ግራም ይመዝን ነበር። ከፊውል ጋር እንዳለ የተሳካ በረራ ነበረው። ብዙ ጊዜ ይሄ እንደዚህ የመጀመሪያ ሪዩዘብል ሮኬት ቴስት ሲደረግ የሚሞከረው ሞተሮቹ እና ምን ያህል አልጎሪዝሞቹ እና ትረስ ቬክተር ኮንትሮል የምንላቸውን ሲስተሞች ናቸው የሞከሩት። ለዚህ የተሳካ ነበረ። መኪና ያላችሁ ሮኬት ደግሞ የሆንዳን የምትፈልጉ በቀጣይ የሮኬት ባለቤት ትሆናላችሁ ማለት ነው። እስቲ እናንተ የተሰማችሁን ኮመንት ላይ አሳውቁኝ። ላይክ፣ ፎሎ፣ ሼር ማድረግ እንዳይረሳ። አመሰግናለሁ።